ሁሉም ሰው በማያልቅ ህመም የተሸፈነ ነው። በልቤ ሊያዘው እኔ ጋር ይቅር ብሎ እንጂ ሐዘን የሰዎች የልብ ቋንቋ ከሆነ ሰንብቷል። ጨለምተኛ ላለመሆን ብንሞክርም የሚቆረቁር እውነታ በልባችን አለ። አንዳንዱ በፍቅር በኑሮ በድግግሞች ዝሏል። ሁሉም የሚያለቅስበትን ትከሻ ፈላጊ ነው። ሐሳቦች ተስፋን የሚያሸሹ ወሬው የሚያርድ ሆኗል። በሁሉም ማዕዘን የስሜት አቅላችን ቦታው ተዛብቷል። ቢሆንም ለህመም ከመዘመር ይልቅ ለተስፋ ማሸርገር ትልቅ ጥቅም አለው። ስሜትን የሚያነባ አእምሮ ይዘን በህመማችን መቆየት የድባቴ ጭፍራ ከመሆኑ ውጪ ምን ሊረባን? ድባባችንን ሙዳችንን መቀየር እየቻለን የሆነው ሆኖ ንግግር ያማረ ነገር ነው። ንግግር ፍትሃት ነው። ተነጋገሩ፣ ተወያዩ። እንዴት ነህ? ምን ነው ፊትህ ዳመነ? ተባባሉ። ለሰው ግድ ይኑራችሁ። ህመማችሁን በሰው አክሙ። አምላካችሁን አውሩ። ችግር ሁሉ መፍትሄ አያሻውም። ችሎ መኖርም የህይወት አንዱ ሀቂቃ ነው። ያጋጠማችሁ ነገር የእናንተ ውስን እውነታ አይደለም። ስለዚህ ቢያማችሁም ቢከፋችሁም ከምንም ነገር ህልውናችሁ ይበልጣል። ያልተጭበረበረ ያልተፎገረ ተስፋ ፈልጉ። ደስታን ከሚያጭርላችሁ ክስተት አትጉደሉ። በሌላችሁ ነገር ቢሆን ተስፋን አትጡ። በመኖራችሁ እረፍት ሁኑ። ተፈጥሮ ሁኑ። ዝምታችሁ ይናገር። እስትንፋሳችሁ ጥሩ ልብሳችሁ ይሁን። ቅንነት እንደ ስማችሁ ይታተምባችሁ። ያመናችሁትን ከልብ እመኑ። ቃላችሁ የሰውን ቀን የሚያፈካ ይሁን። አቋማችሁ ቅንነት፣ መሪሃችሁ ትህትና፣ ርዕዮተ ዓለማችሁ ተስፋ፣ መታወቂያችሁ ፍቅር ይሁን። ህይወትን በመፍራት ሳይሆን በመገረም ኑሯት። ቅጽበት ውስጥ ደስታ ፈልጉ። የምታደርጉትን ነገር በሙሉአት አድርጉ። ስታነቡ፣ ሙዚቃ ስትሰሙ በመጠሞን በመመሰጥ አድርጉ። ሁሉ ነገር ላይ ጥሩ ትዝታ እስኪኖራችሁ ድረስ የምታደርጉትን አትልቀቁ። ከእውቀት ሰው ከፍራንክ ወዳጅ እንደሚበልጥ መገንዘብ ኑሮን መቅደም ነው። ኤኒዌይስ ተስፋ የህመም ማጥፊያ ነው። የምትጠልቀው ጀንበር ተስፋ ልታሳይ ነው የምትጠልቀው። የታመመ ሰው መዳን ባይኖር ሞት ምርጫው አልነበረን? ዩትኔዘር እንደ ሱሳይድ ዊዝ ዘ ቤስት ዌይ። አያችሁ፣ መዳን አለ። ልብ በሉ፣ መኖር ያምራል። ህመማችንን ቆይታ ያከስመዋል። በመኖር ውስጥ ተስፋ አለ። መኖር ደጉ ማለት ውብ የህይወት መርህ ነው። መኖር ደጉ is the best genuine saying that I have ever heard። ቡና ቆንጆ ነው። ሌላ አጽናፍ ዓለም ውስጥ ያስገባል። ሽታው፣ ጢሱ፣ ጥፍጥናውን ሁሉን ያለ መከልከል አጣጥሙ። እየጠጣችሁ አቦል ጀባ ቀያ ጀባ እማይበጀን ገደል ይግባ እንዲሉ